ዛሬ ቢሮአችን ውስጥ የተነሳውን ክርክር ልንገራችሁ። አብዛኞቻችን የአዲስ አበባን የሰፈር ስም ትርጉሙ አናውቅም። ብዙዎችን የሚያከራክረውና እኛም ቢሮ የተነሳው ጥያቄ ሲኤምሲ ምን ማለት ነው? ትርጉሙን ኮሜንት ላይ ጻፉልኝ። አንዱ ሲኤምሲ ማለት ኮመርሻል ሜታል ካምፓኒ ነው ሲል፣ ሌላኛው ደግሞ ኬሚስትሪ ማኑፋክቸሪንግ ኤንድ ኮንትሮል ማለት ነው ይለናል። ይህ ብቻ አይደለም፣ ፋይናንሳችን ደግሞ ሲኤምሲ ማለት ክሌምስ ማኔጅመንት ካምፓኒስ ማለት ነው አለች። እንደሚታወቀው ሲኤምሲ ላይ ኢንተርናሽናል ሆስፒታሎች እነ አይሲኤምሲ ሆስፒታል፣ አሜሪካን ሜዲካል ሴንተርና ሳንታ ሜሪ የመሳሰሉት፣ ከኢንተርናሽናል ትምህርት ቤቶች ደግሞ ካምብሪጅ፣ ፍሊፐር፣ ስኩል ኦፍ ቱሞሮ እና ሴቮ ይገኙበታል። አሁን ላይ ደግሞ አፍሪካን ኮንቬንሽን ማዕከልና ለሚ ፓርክ ተከስተዋል። 23000 ካሬ ላይ ያረፈው 5 ስታር ኢንተርናሽናል ሆቴል እና የመጀመሪያው ባለ 5 ኮከብ ሆቴል ጋር እየተገነባ የሚገኘው ቅንጡ የመኖሪያ መንደር በዚሁ መንደር ይገኛል። በዚህ መንደር ባለ 1 መኝታ በ4.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.5 ሚሊዮን ብር ሙሉ ክፍያ ብቻ እየተሸጠ ይገኛል። በካሬ 62700 ብር ብቻ። ለበለጠ መረጃ ከታች ባለው ቁጥር ይደውሉልን።